ለአንድ ሰው ታሪክ ነው የምነግራችሁ። ይሄ ሰው አደን የሚወድ ሰው ነው እና ሁሌ ውሻውንና አሽከሩን ይዞ ወደ አደን ወጥቶ ሲያድን ይውላል። እና ይሄ ሰውዬ ሁል ጊዜ የሚለው አንድ አባባል አለው። ይሄ ነገር ለመልካም ነው ይላል። ምንም ነገር ሲደርስ አትበሳጩ፣ ለመልካም ነው፣ በቃ ሰውም ቢሞት ለመልካም ነው እያለ ይሄ አሽከሩ ሁሌ ያናድደዋል ይሄ ነገሩና ይሄ ሰውዬ ሁሉ ነገር ለመልካም ነው ይላል። እንደ እኔ አሽከርነት አሁን ምን መልካምነት አለው? ብዙ ነገር እያለ ብቻ ያው በሆዱ ነው የሚይዘው አሽከሩ ስለሆነ። እና አንድ ጊዜ ለአደን ወጥተው ምንም በቃ ሲለፉ ውለው ምንም ስላጡ አረ ጋሼ ነገር ምንም ነገር የለም፣ ግድ የለም ለመልካም ነው፣ ወደ ማታ ላይ እናገኛለን እያለ ሲለፉ ቆዩና መጨረሻ ላይ እንዳለው ሊወጡ አካባቢ ፀሐይ ልጠልቅ አካባቢ አንድ ጥሩ ሚዳቋ አግኝተው ገለው ትንሽ እንደቆዩ ደግሞ ሌላ ድኩላ አገኙና እሱንም አደኑ። በጣም ደስ ስላላቸው በቃ ሚዳቋውን እዚሁ በልተን ቀኑ ሙሉ እዛ ስለዋሉ ድኩላውን ይዘን እንሄዳለን ተባብለው ርቦትም ስለነበር ጌትየው ያው እያረደ በቢላዋ ብልት እያወጣ እያለ ትንሿን ጣቱን ቆረጣትና ቢላዋ በጣም ስለታም ስለሆነ ጣቱ ተቆርጣ ወደቀች እና በጣም ጮሆ ጣቱን ይዞ ሲል አይ ጌታ ያልቅሱ፣ ይሄ እኮ ለመልካም ነው፣ ምን ያስጮሆታል ሲል በቃ የባሰ አናደደው ማለት ነው። ጣቱ ተቆርጦ ለመልካም ነው ብሎ ያዚያኛው ለካ እንጀቱ ሲደብን ከርሞ አሁን ጊዜ አግኝቶ ለመልካም ነው ምናምን አለው እና መጨረሻ ላይ ተናዶ ጣቱ ላይ ጨር ከጠቀለለ በኋላ ሂድ እንደውም አትበላም ከኔ ጋር ወደ ቤት ያኛውን ተሸክመ ሄድ ብሎ አሽከርየው ወዱ እየሳቀ ድኩላውን ተሸክሞ ሄደ። ከዛ ያኛው ሰውዬ ገና ጣቱን ጠቅሎ ትንሽ እንደቆየ እዛ አካባቢ ያሉ በጣም ፕሪሚቲቭ የሆኑ ጎሳዎች ነበሩና ጫካ ውስጥ መጥተው ከበቡት። ከዛ አሰሩት እና እየፈነደቁ ለካ በየዓመቱ ፈጣሪ ብሎ ለሚያመልኩት አምላካቸው አንድ ሰው ይሰዋሉ። ሙሉ ጤነኛ ሰው ካገኙ ይሰዋሉ። ከዛ በኋላ ሊሰዉት ሁሉን ነገር ጨርሰው ማታ ላይ ሰውነቱን ሁሉ እየፈተሹ እያለ መጥተው ጣቱ ቆራጣ ሆኖ ሲያገኙ ጊዜ አይ ብለው ተቆረጠ ጣት ያለው ሰው መሰዋት አይችልም እና ለቀቁት። በሊድ ከዚህ ብለው ተጎራዳ ጣት ነው ያለ ተብሎ ተረፈ ማለት ነው። በጣም እየገረመው በኋላ የባሪያውን ማባረሩ እየከነከነው ይቅርታ ጠይቀዋለሁ። ዛሬ አንድ ቀን እሱ እቺን ቢል እኔን ሁሉ ቀን ብዬ ዛሬ እኔ ያመናጨኩት ብሎ ህይወቱ መትረፉ ደስ ብሎት ቤት እንደደረሰ አሽከሩን ጠርቶ በጣም ይገርመሃል፣ አንተ ከሄድክ በኋላ እኮ ያጭ ጣቴ መቆረጧ ህይወቴን አተረፈችልኝ እና አንተ ያልከው ልክ ነበር ይቅርታ ሲለው፣ አረጋሼ ይቅርታ ይጠይቁኝ፣ እርሶ እኮ ተናደው በአባረሩ ይኖሩ እርሶን ለቀው እኔን ነበረ የሚሰውኝና የኔንም ማባረሩና ተሳድበውን የማባረሩትም ለመልካም ሆነልኝ ብሎ ያ ሁለቱም በነገሩ ውጤት ተደሰቱ ማለት ነው። እንግዲህ ይሄ ነገሮች ለመልካም ነው የሚለው እይታ ነው። አሁን እዚህ ቦታ ላይ ያም ሰውዬ ጣቴ ይቆረጣል አለው፣ ግን ሰውየውም ደግሞ ያለ ወትሮ ለመልካም ነው በማለቱ ተጣልተው ተባረረ። የሁለቱም ህይወት ተረፈ። በእርግጥ የሰውየው ጣት መቆረጥም ሰውየውን አመናጭቆ ማባረሩ ለመልካም ይመስላል። በአጠቃላይ ይሄ ነገሮችን ለመልካም አድርጎ ማሰቡ በአንድ በኩል በጣም ጠቃሚና የፖዚቲቭ አቲቲዩድ ምልክትና ራስን ቀና አድርጎ የማየቻ መንገድ ነው። ሁሉም ነገር መልካም ነው ሳይሆን ተደማምሮ መጨረሻ ላይ ለመልካም ይሆናል ነው። ሰዎች በጣም በቅንነት ካሰቡ ከእያንዳንዱ መጥፎ ነገር ጥሩ ነገር ይወጣል የሚል እይታ እንዲኖረን ያደርጋል። በሌላ በኩል ግን አንዳንድ ሰዎች የራሳቸውንም ኃላፊነት ላለመወጣት እንደ ምርኩዝ ሊጠቀሙበት ስለሚችሉ ጥንቃቄ ያስፈልገዋል። በአጠቃላይ ግን በሕይወታችን የደረሱብን መጥፎ ነገሮች ሁሉ መጥፎ አይደሉም። አንዳንዶቹ ጠንካራ አድርገውናል። አንዳንዶቹ ነገሮችን በስፋት እንድንመለከት አድርገውናል። አንዳንዶቹ ትልልቅ እድል ከፍተውልናል እና ምናልባት ዛሬ በሕይወታችሁ ውስጥ አንዳንድ መጥፎ ነገር እያጋጠማቸው ያላችሁ ሰዎች፣ በተለያየ ሁኔታ የምናይ ሰዎች ከዛ ውስጥ መልካሙን ለመመልከት እንደምንችል እንድንረዳ ለማስታወስ ያህል ነው። በአንድ በኩል እኛ ማድረግ ያለብንን ላለማድረግ
እንደ መሸፈኛ መጠቀም የለብንም። በሌላ በኩል ግን በሆነው መጥፎ ነገር ሁሉ ውስጥ ተጠላልፈን መውደቅ የለብንም። ከዛ ውስጥ ጥሩ ነገር ሊወጣ እንደሚችል በማሰብ ከመጥፎ ባሻገር መልካሙ እንድንመለከት የሚያደርገን የህይወት እይታ ነው ብዬ አስባለሁ። ምናልባት አሁን ይሄ ጌትየውም ይሁን አሽከርየው ከዚህ በኋላ ይህንን ቃል ሲሉ በልቦናቸው በደንብ አስበው እንደሚሉ ይሄ የህይወት ልምምድ ያስተማራቸው ይመስለኛል። እኛም እንግዲህ ይህንን እይታ እንድንፈትሽበት የሚጠቅም የጥበብ ሀሳብ ነው። እንግዲህ